ዛሬ ደግሞ መሪዎች ሲገናኙ ወይንም ባለስልጣናት ወይንም የአንድ ሀገር መሪ ከአንድ ሀገር መሪ ጋር ሲገናኝ የሚያደርገውን እያንዳንዱን እንቅስቃሴ የእጁን ወይ ደግሞ የአነጋገሩን ጭንቅላቱን ወይንም እያንዳንዱ አካሉ እንቅስቃሴው ትርጉም ይኖረዋል። ምክንያቱም የሚያደርጉት ነገር አብዛኛውን እያሰቡበት ነው ማለት ነው የሚያደርጉት። ስለዚህ እያንዳንዱን ነገር እናያለን። ምክንያቱም ዝም ብለው አይደለም የሚያደርጉት፣ አስበውበት ምናምን ተዘጋጅተው ምናምን ነው የሚያደርጉት። እዩት አሁን እዚህ ጋር ትራምፕ ልክ ከመኪናው ወርዶ ምንድነው ያደረገው? በአንድ እጁ መኪናውን ነካ አደረገው። ወርዶ ነካ አድርጎ ወደ ዢ ጂንፒንግ አለፈ ማለት ነው። እዚህ ጋር ምንድነው የሚያሳየው? ትራምፕ ነካ አድርጎ ሲያልፍ ተጨንቋል ማለት ነው። ምክንያቱም ስብሰባው ላይ የሚነሱ ኢሹዎች ጨንቆታል ማለት ነው። ወይ ሊስማሙ ይችላሉ ወይ ደግሞ ላይስማሙ ይችላሉ ብሎ ተጨንቋል ማለት ነው። ስለዚህ ነካ አድርጎ የሆነ የተጠራጠረ ነገር ይኖራል ማለት ነው። የተጠራጠረ ሰው ወይንም ደግሞ የተጨነቀ አይነት ሰው ነው የሚመስለው ማለት ነው እዚህ ጋር። እና አሁን ደግሞ ልክ ከዢ ጂንፒንግ ወይንም የቻይናው ፕሬዝዳንት ጋር ሲገናኙ ዢ ጂንፒንግ ያደረገው ምንድነው? ቀጥ ብሎ ነው የቆመው ማለት ነው። አልተንቀሳቀሰም። እጁን ብቻ ነው ያነሳው። እዚህ ጋር ነው ያው እዚህ ጋር ቪዲዮ ላይ ምንድነው ያደረገው? እጁን ብቻ ዘርጋ አድርጎ ትራምፕን ጠበቀው ማለት ነው። ይሄ ምንድነው የሚያሳየው? ለትራምፕ አልንቀሳቀስም አይነት ነገር ይመስላል ማለት ነው። ስለዚህ ምንድነው ያደረገው? ቆሞ እጁን ብቻ ዘረጋ። ይሄው እንደምታዩት ማለት ነው። እጁን ዘርጋ አድርጎ ከቦታው ሳይንቀሳቀስ ትራምፕ ልክ ሲመጣ ተጨባበጡ ማለት ነው። ትራምፕ ደግሞ እንደ ባህሪው ምንድነው የሚያደርገው? ልክ እንደ ተጨባበጠ ምን ያደርጋል? ወደ ራሱ ይጎትታል ማለት ነው። ይሄ ባህሪ ያለው ማለት ነው ትራምፕ። ግን ዢ ጂንፒንግ ደግሞ ምንድነው ያደረገው? እጁን ብቻ ዘርጋ አድርጎ ከዚያን ምንድነው እዛ ሪፊውዝ አረገ፣ እምቢ አለ ማለት ነው መንቀሳቀስ። ትራምፕ ለመሳብ ቢሞክርም ይሄው እንደምታዩት ለመሳብ ቢሞክርም ምንድነው ያደረገው? ዢ ደግሞ ምንድነው ያደረገው? ቀጥ ብሎ ቆሞ እጁን ብቻ ዘርጋ አድርጎ ነው የቆመው ማለት ነው። ከቦታውም አልተንቀሳቀሰም። ይሄ ምንድነው የሚያሳየው? በትራምፕ አልሳብም ወይንም ደግሞ ለሱ አይዲያ አልገዛም አይነት ነገር ነው የሚያሳየው ማለት ነው። እንደዛ አይመስላችሁም? ሌላ የሚመስላችሁ ደግሞ ኮሜንት ካላችሁ ኮሜንት ላይ ያሳውቁኝ። ኦኬ። አሁን ደግሞ ምንድነው በመሃላቸው ጋፕ ይታያል ማለት ነው። ሲቆሙ አሁን ትንሽ መሃላቸው ሰፋ ብሏል። ምንድነው ሰፐሬት የሆኑ ነገር ይመስላል ወይንም በሐሳብ እንዳልተስማሙ ያኛውም ይሄኛውም እንዳልተስማማ አይነት ነገር ያሳያል ማለት ነው። አይታችሁታል? ኦኬ። ይሄው ሲቆሙ እንደ ጓደኛ ወይንም ደግሞ እንደ አላይ ምን አላረጉም፣ አልተጠጋጉም ማለት ነው። መሃላቸው ክፍተት አለ። ይሄ ምንድነው የሚያሳየው? በአንዳንድ ሐሳብ እንደማይስማሙ ያሳያል ማለት ነው። አይ ቲንክ በታይዋን ጉዳይ አይስማሙም ብዬ አስባለሁ ማለት ነው። ኦኬ። እዚህ ጋር ደግሞ ትራምፕ የዢን ባለስልጣናት እጃቸውን ሲጨባበጥ ምንድነው የሚያደርገው? ዢ ቀስ እያለ እየቀደመው ነው ማለት ነው። ይሄው ከጎኑ እኩልም አልሆነም ከኋላውም አልሆነም፣ እየቀደመው ነው። እዚህ ጋር ያው እየቀደመው ነው። ይሄው እየቀደመ ነው። ምክንያቱም ይሄ እዚህ ጋር ምንድነው የሚመስለኝ? መሪ እኔ ነኝ፣ ንጉስ እኔ ነኝ ለማለት የፈለገ ይመስላል ማለት ነው። እዚህ ጋር ትራምፕ እዚህ ጋር ምን አደረገ? ቅደመኝ አይነት ነገር ተናገረ ማለት ነው። ቅደመኝ ሲል ምንድነው ማለት ነው? ምንም ያህል እንትን ቢሆን ሀገሩም ቢሆን ለጂ ሀገሩም ቢሆን ግን እዚህ ጋር እቀድመሃለሁ አይነት ነገር ነው ማለት ነው። ከዚያን አሁን ደግሞ ዢ ምንድነው ያደረገው? ከትራምፕ የመጡ ባለስልጣናትን እንደ ማርኮ ሩቢዮን ደግሞ እጃቸውን ሲጨባበጥ ምንድነው የሚያደርገው? ትራምፕ ከኋላው ሆነ ማለት ነው። ስለዚህ መሪ ማን ነው እዚህ ጋር? የቻይናው ፕሬዝዳንት ማለት ነው። እዚህ ጋር እየመራ ያለው ትራምፕ ቤት በኩል እየሄደ ነው፣ ከሱ ጀርባ ከሱ ኋላ እየሄደ ነው ማለት ነው። ማን እየቀደመ ነው? ዢ ጂንፒንግ እየቀደመ ነው ማለት ነው። እዚህ ጋር ምንድነው የሚያሳየው? መሪ እኔ ነኝ፣ እቀድመሃለሁ፣ ሀገሩ ቢሆንም ግን እኔ ነኝ ምመራ፣ ዓለምን ምመራ እኔ ነኝ እንደማለት ማለት ነው። አሁን ራሱ መንገድ ላይ እየሄዱ አብረው እየሄዱ ትንሽ እየቀደመው ነው ማለት ነው። የቻይናው መሪ እየቀደመው ነው ትራምፕን። ይሄው
እንደምታዩት ሲራመድ እየቀደመው ነው። እቀድመሃለሁ ወይንም ደግሞ ንጉስ እኔ ነኝ፣ መሪ እኔ ነኝ፣ ዓለምን ምገዛ እኔ ነኝ አይነት ነገር ያሳያል። ምናልባት ሌላ ነገር ካለ ደግሞ ንገሩኝ፣ በኮሜንት አሳውቁኝ። ይኸው እንደምታዩት እየቀደመው ነው ማለት ነው። ይህ ምንድን ነው? የዓለም ንጉስ፣ ግሎባል ኪንግ፣ ወርልድ ኪንግ እኔ ነኝ ለማለት የፈለገ ይመስላል ማለት ነው የቻይናው ፕሬዚዳንት። ኦኬ፣ በጣም የሚገርመውና ትልቁ ነገር ደግሞ እዚህ ጋር ነው ጋይስ። ይኸው እንደምታዩት እዚህ ጋር ትራምፕ እጁን አጣጥፎ ከዚያን ዝቅ ብሎ ቁጭ ብሏል ማለት ነው። እዚህ ጋር የተሸነፈ አይነት ነገር እያሳየ ነው። የቻይናው ፕሬዚዳንት ግን ነቅነቅ ብሎ ይኸው ቀጥ ብሎ እጁን ዘርጋ አድርጎ እንደ ንጉስ ቁጭ ብሏል ማለት ነው። ይኸው ትራምፕ ደግሞ እንደምታዩት ነው ቪዲዮ ላይ እንደምታዩት ይኸው እጁን አጣጥፎ ዝቅ ብሎ እንደ ተሸነፈ አይነት እንደ ተሸናፊ እየተቀመጠ ሲሆን ዓለምን ምመራ እኔ ነኝ እንደማለት ደግሞ የቻይናው ፕሬዚዳንት ነቃ ብሎ ቀጥ ብሎ ይኸው እጁን ዘርጋ አድርጎ እንደ ንጉስ ይኸው ፕሮቶኮሉን ጠብቆ ቁጭ ብሏል ማለት ነው። እዚህ ጋር ዋው ዋው ዋው! እንደሚመስለኝ ጠንካራ ከሆንክ እንደ ደካማ ራስህን አሳይ ወይንም ደግሞ ደካማ ከሆንክ እንደ ጠንካራ ራስህን አሳይ የሚለውን ነገር በተግባር እያሳየ ይመስለኛል። እዚህ ጋር ትራምፕ የተሸነፈ ወይንም እንደ ደካማ ፕሪተንድ እያረገ ነው ማለት ነው፣ እያስመሰለ ነው ይመስለኛል። ግን የተሸነፈ አይነት ነገር ፊዚካል ይታይበታል ማለት ነው። አቀማመጡ እንደምታዩት ይኸው የተሸነፈ ግራ የተጋባ ኦር በቃ እንደዛ ቁጭ ብሏል። ግን እዚህ ጋር ደግሞ የቻይናው መሪ ዢ ደግሞ ምንድን ነው ነቃ ብሎ ቀጥ ብሎ ያው እጁን ዘርጋ አድርጎ እንደ ንጉስ ዓለምን እንደሚመራ ቁጭ ብሏል ማለት ነው። እዚህ ጋር ግን ትራምፕ የተሸናፊ አይነት ነገር እያሳየ ነው ማለት ነው፣ ድርጊት እያሳየ ነው። ኦኬ፣ የዛሬው ቪዲዮ ይሄንን ይመስላል ጋይስ። በጣም ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ተሰናበት። መልካም ጊዜ ይሁንላችሁ። ባይ ባይ።